የቪዲዮ ለሹፌሮች ይሁንልኝ። እንግዲህ ገመቺስ እንደምታውቁት ከባስ ስር ተቀምጦ ነው የመጣው ለ600 ኪሎ ሜትር እና ማርያምን በጣም ትልቅ አደጋ ሊያጋጥሙ ይችል ነበር። ስለዚህ የቪዲዮ ሹፌሮች እንድትጠነቀቁ ነው። መንገድ ከመጀመራችሁ በፊት ባሳችሁ መኪናችሁ ቼክ እንድታደርጉ ነው። ምክንያቱም አሁን ገመቺስ በጣም ትልቅ ሪስክ ወስዶ ወደ አዲስ አበባ መጥቷል እና የተደረገለትን ነገር በብዙ ቲክቶከሮች ሌሎች ልጆች ሲመለከቱ ወይም ደግሞ ማህበረሰቡ ሲመለከት ተደብቀው ለመምጣት ይሞክራሉ ወደ አዲስ አበባና ህይወታቸው ደግሞ አደጋ ላይ እንዲዳረግ አልፈልግም እኔ። ስለዚህ እባካችሁ ባሳችሁ በስነ ስርዓት አድርጋችሁ ቼክ ማድረግ እንዳትረሱ። የተደበቁ ልጆች እንዳይኖሩ ከመኪና ስርም ፈትሻችሁ ጉዟችሁ እንድትጀምሩ ብዬ በክብር ጠይቃለሁ። ወዳችሁ እስማ አሙል ፍስ ቅዱስ ከዛ ተለጥፈን ነው የሚዞረው። አንዴ ቃ ብቻ እሺ። ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ። ወይኔ ጉዴ፣ ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ፣ 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 ወይኔ ጋሽ ጸልይልን እንግዲህ አይ እሱ ቆሞ ይቀርጸኛል። ከዚህ ግን አሪፍ ፐርስፔክቲቭ የሚሆነው በስልኬም ይይዛለሁ። ንጉስ ያለቀሰ የት አለ ንጉስ? አለና ደህንዶ ይከፈታል። ወይኔ ወይኔ፣ እዚህ ጋር ደግሞ እንዳልጮህ እንደገና እንዴ ነው ኃይለኛ ነው እንዴ? ከዛ ይባሰ ነው። ከዛ ይባሰ ማርያም ከዛ ይባሰ አይደለም ቀልቤን የገፈፈው ያኛው ፌስታል ነገር ታመጣልኝ እንኬስ ንጉስ ያለቀስ እንዴ ነበር? ይሄኛው ይሻላል ወይስ ያኛው? ለምን አትነግሩኝም ግን? ምን ይዞራል? አረ አይ በቃ ይቅርብኝ። እኔ ወይ አረ በስመ አብ፣ አረ በስመ አብ